በህይወትህ የሆነ ጊዜ ብቻህን መሄድ ግድ ይልሃል። እህ በህይወትህ የሆነ ጊዜ ህይወት አስገድዶ ሊሆን ይችላል፣ ወይ የኑሮ ሁኔታ ሊሆን ይችላል። ብቻህን ልትሄድ ትችላለህ። ያንን መንገድ ስትሄደው ግን እግዚአብሔር ካንተ ጋራ ነው። አንድ ነገር አለ። በህልምክ ላይ ስትሰራ ከባድ የሆነ ህልም ከሆነ ትልቅ ቼንጅ የሚደረግበት ህልም ከሆነ አንዳንድ ጊዜ አመታት የሚፈጅ ሊሆን ይችላል። በየቀኑ የእኛ ሰው ምን አይነት ባህሪ ያለው? ምን ላይ ደረሰልክ? ብትተወው ይሻላል፣ በቃ ካልሆነ እኮ ቢቀርብህስ ይልሃል፣ ያሳንፍሃል፣ ዲስከሬጅ ያደርግሃል። ዩኖ ካልሆነ እኮ እንደው እግዚአብሔር ብሎልህ ቢሆን ኑሮ እዚህ ቁጭ ብለህም ይመጣልሃል ይልሃል። አንዳንድ ህልሞች የእናተ ቤት ቁጭ ብለህ ተወልደ ያደግክበት ቦታ ላይ ቁጭ ብለህ አይመጡም። ጥለህ መውጣት ሊኖርብህ ይችላል። ጥለህ ስትወጣ ደግሞ ህልምህ አመት፣ 2 ዓመት፣ 5 ዓመት፣ 10 ዓመትም ሊፈጅብህ ይችላል። በዛ ጊዜ የሰፈሮች ልጆች ደውለው ምን ላይ ደረሰልህ፣ ቤተሰቦች ደውለው እንደው እንዴት ሆነልህ የሚለውን ነገር ላትፈልግ ትችላለህ። ምክንያቱም አንተ ያህልም የፈጀውን ያህል ጊዜ ይፍጅ እንጂ እጅህን ላለመስጠት፣ ተስፋ ላለመቁረጥ ቆርጠ ተነስተሃል። ስለዚህ ሲደውሉልህ ስልክ ባታነሳላቸው፣ ቴክስት ሲያደርጉልህ ቴክስት ባትመልስላቸው ሰው ነክ። ስተተኛ ሆነ ወይ ጠልተሃቸው ወይ ተቀይመሃቸው አይደለም። ህልምህ ላይ ፎከስ ማድረግ ስላለብን፣ ያ ህልም ደግሞ የሚሳካው በዚህ መንገድና በዚህ መንገድ ብቻ ስለሆነ ነው። ህልምህን ለሰው አትንገር። በተለይ ቤተሰቦችህን ለማስደሰት ጓደኞችህን ላይ ለመጎረር ምናምን የምታደርገው ህልም አይደለም። የህይወትህ የነፍስህ ጥሪ የሆነ ህልም አለ። ብትተው የማይተውህ በቃ ሞክሬያለሁ፣ አልቻልኩም፣ አልሆነም፣ 5 ዓመት ተንከራተትኩኝ ለዛ ብዬ ብለክ በቃ እግዚአብሔር ሆይ የሰጠኸኝን ህይወት ልደሰትበት፣ በዚህ ህይወት ባርከኝ ብለህ ብትተው እንኳን የማይተውህ ህልምን የሚያሳጣ እንቅልፍ የምታጣበት እረፍት የሚነሳ ህልም አለ። ያ ህልምህ የህይወትህ ጥሪ ይባላል። ብትተውም አይተውህም። ምንም ያህል ሌሎች ነገሮች ቢስተካከሉልህ እንኳን ልብክ አርፎ አይቀመጥም፣ ቅር ይለዋል፣ ይደብረዋል። ምክንያቱም አንተ በእውነት የምትፈልገው በዚች ምድር ላይ እሱ ነው። ያ ህልም ደግሞ በጣም የሚያለፋ፣ ብዙ የምትፈተንበት፣ ብዙ መከራ የምታይበት ህልም ነው። ለምን መሰለ? ያ ህልም ከመምጣቱ በፊት አንተን ማንነትህን ይሰራዋል አምላክ። ምትፈተንበት፣ ምትፈተሽበት፣ ምትጠረብበት፣ ምትስተካከልበት፣ ምትሰራበት። ከመሰራት በፊት ያ ህልም አይሳካም። ብቁ ከመሆነ በፊት ያ ህልም እውን አይሆንም። በህይወትህ የሄድክባቸው እያንዳንዷ መንገዶች፣ የተፈተንካቸው እያንዳንዷ ፈተናዎች አሸናፊ ያንን ህልም የምታሳካበት ብቁ የሚያደርግህ መስፈርት ነው። ማለፍ ያለብህን ማለፍ ሳትችል፣ መታመም ያለብህን ሳትታመም፣ መቁሰል ያለብህን ሳትቆስል፣ መቸገር ያለብህን ሳትቸገር ያ ህልም የለም። እስክትሰራ ድረስ ያ ህልም አይመጣም፣ አይሳካም። አንተነትህ የሚቀረጽበት፣ የምትጠረብበት፣ አስተሳሰብህ፣ ማንነትህ የሚሰራበት፣ ያ ህልም ሲሰራ አንተም የምትሰራበት፣ ያ ህልም ሲሳካ አንተም ፍጹም ሌላ ሰው ሆነ የምትቀረጽበትና የምትወጣበት ህልም ነው።
እጣ ፋንታ ይባላል። ስለዚህ እጣ ፋንታህን የምታሳድድ ከሆነ ምናልባት ከጓደኞች ከጎረቤቶች ተወልደ ካደክበት ስፍራ ርቀ ልትወጣ ትችላለህ። ሌላ ሀገርም ልትሄድ ትችላለህ። ብቻህን ልትሆን ትችላለህ። ምናልባት ለሆነ ሰው ደውለ ልታናግረው ብትፈልግ ማንም አይረዳም ወይ ይቅርብ ነው የሚልህ። ካልሆነ ተወዋ ትባላለህ። አባቴ ግን አንድ ነገር ልንገርህ፣ ያ ጥሪ ለአንተ ብቻ ስለሆነ ያ ነገር ዋጋ ያለው ለአንተ ብቻ ነው። ያን ነገር አልተረዱኝም ብለህ እንዳይከፋክ፣ ለህልሜ ዋጋ አልሰጡትም ብለህ እንዳታዘን። ለምን መሰለ? ያ ነገር አንተ ጋር ብቻ ነው ዋጋ ያለው። እነሱ ጋር ደግሞ ዋጋ ያለው ሌላ ህልም አለ የነሱ። ለምንድን ነው ይሄንን ነገር ለማድረግ ስነሳ ሁሉን ነገራቸውን ትተው ያላገዙኝ? ለምንድን ነው ከጎን ያልቆሙት? ለምንድን ነው እንደኔ ኤክሳይትድ ያልሆኑት? ለምንድን ነው ከጎን ያልሆኑት ብለህ እንዳይከፋክ። ያ ነገር ውድነቱ አንተ ልብ ላይ ነው። ምክንያቱም ለአንተ ስለተሰራ። ብትታመምበት፣ ብትቆስልበት፣ ብትራብበት፣ ብትጠባበት ሌላ ሰው አይገባው። ምን ነው ቢቀርበት ነው የሚልክ። እነሱም እንደዚሁ የሚሮጡለት ሌላም አላቸው። ስለዚህ ስትታመም ራስህን ለማሸነፍ እስከሆነ ድረስ ያንተና ያንተ ብቻ ትግል እንደሆነ ተረዳ። ያንተና ያንተ ህልም ብቻ እንደሆነ ተረዳ። ያ ነገር ዋጋ ያለው አንተ ጋር ብቻ እንደሆነ ይግባክ። መክፈል ካለብህ ዋጋ ክፈል። መቁረጥ ካለብህ እስከ ጥግ ድረስ እንዳትሳሳ። ግማሽ ድረስ ሄዶ መመለስ የሚባል ነገር የለም። ሞክረው መተው የሚባል ነገር የለም። ብትተውም የሚቀርብህ አንተ ነው። ነግሬሃለሁ። ያ ነገር ዋጋ ያለው አንተ ጋር ብቻ ነው ብያለሁ። ለሌሎቹ ያ ነገር ተራ ነገር ነው። ለዛ ነው ብዙ ጊዜ ያልተረዱኝም ምናምን ብለን የምናዝነው። ያልገባቸው ነገር አለ ብለህ የምታዝነው ለዛ ነው። ምክንያቱም የነሱ አይደለም፣ ያ ያንተ ነው። በአንተ እጅ የተሰራ ወርቅ ለአንተ እጅ ብቻ ነው የሚሆነው። በአንተ ሰውነት ቅርጽ የተሰራ ልብስ ለአንተ ብቻ ነው የሚሆነው። ስለዚህ ለዚህ ህልም ምን ያህል ትጓዛለህ? ያ ነው ጥያቄ። ምን ያህል ትጨክናለህ? አንዳንድ ህልሞች ህይወትህን ራሱ አደጋ ላይ ሊጥሉ ይችላሉ። ያንን ሳክሪፋይስ ለማድረግ ዝግጁ ነህ ነው? በተኛህበት ሰው መጥቶ ያንን ነገር እንዲያሳካልህ ነው የምትፈልገው? እውነታውን ልንገርህ፣ ካልጨከንክ፣ ራስክ ላይ ካልቆረጥክ፣ ራስክ ላይ እስከ ጥግ ድረስ የሚከፈለውን ሁሉ መስዋዕትነት ከፍዬ ይሄን ነገር ህልሜ ሆኖ ማየት እፈልጋለሁ ብለህ እስክትቆርጥ ድረስ እንዲሁ ያንን ነገር እንዳማረ ትቀራለህ። ያ ነገር ህልም ሆኖ ማየት ከፈለግ ቁረጥ፣ ተነስ፣ ውጣ፣ ስራ፣ ዝም በል፣ ስራ፣ ይበላሽ ሞክር፣ ይጥፋ ሞክር፣ ጀምር እንደገና 10 ዓመት 20 30 ዓመት ይሁን 35 ዓመት ይሁን ሞክር እስክታሳካው ድረስ። በዚች ምድር ላይ የተሰጠች አንድ ህይወት ናት። በዚች አንድ ህይወት ለአንተ የተባለውን ህይወት ሳትኖረው ትሞታለህ። ህመምን ስለፈራክ፣ መቸገርን ስለፈራክ፣ ዝቅ ማለትን ስለፈራክ ለአንተ የተባለውን ህይወት ምን ያህል እንደሚያምር እንደሚጣፍጥ፣ ምን ያህል ደስ እንደሚል ሳታየው መሞት ትፈልጋለህ? ካልፈለግ ጨከን፣ ቁረጥ። ራስህን አታስታም፣ ቁስልህን አታስታም፣ ለስንፍና ምክንያት አትደርድር። ከቆረጥክ ቁረጥ። መጨረሻው ደግሞ ስኬት ነው። መጨረሻው ስኬት ነው። ከዚህ በፊት ጀምረህ አቁመህ ሊሆን ይችላል። ዚስ ታይም ራውንድ ነው። በዚህ ሰዓት በዚህ ጊዜ ስትጀምረው ግን ለመጨረስ ያመመክን ያህል ቢያምክ ይመመክ። ብትቸገርም ተቸገር፣ ብትራብ ተራብ። አትተው። ያንተ ነው፣ ለአንተ ተብሎ የተሰራ ነው። ለዛ ነው እንቅልፍ ያሳጣ። ለዛ ነው ስትተኛ ማታ ተኝተህ የምታስበው እሱ የሆነው። ብትተው ማይተው ለዛ ነው።
ያንተ ነው። በራስህ ላይ ተስፋ እንዳትቆርጥ፣ በህልምክ ላይ ተስፋ እንዳትቆርጥ። ለብዙ ሰዎች ኖረሃል። ለብዙ ሰዎች ደስታ፣ ብዙ ሰዎች ህልማቸውን ተስፋ እንዲደርሱ ጎላቸውን እንዲመቱ ብዙ ነገር አግዘሃል። የራስህን ግን አልሰራህም። በዚች ምድር ላይ አንድ ነገር ልንገርህ፣ ብታሳካውም ለአንተ ነው፣ ብትተውም አንተ ነው የሚቀርብህ። ሰው ሁሉ የራሱን ኑሮ ይኖራል። ሰው ሁሉ የራሱን ህልም እያሳደደ ነው። አንተስ ደካማ ልትሆን ነው? እጅ ልሰጥ ነው? ያለህበት ሁኔታ ተስማምቶሃል ወይስ አንድ ህይወት ነው ያለኝ፣ እስከ ጥግ ድረስ ለህልሜ እስከ ጥግ መሄድ ካለብኝ መሰዋት ያለብኝን ሁሉ ሰውቼ ህልሜን እውን አረገዋለሁ ብለህ ነው የምትነሳው? እኔ ጀግና እንድትሆን ነው የምፈልገው። እኔ ቤተሰቦች ያላዩትን ክብር እንድታይ ነው የምፈልገው። እኔ ከአቅምህ በላይ እንድትመኝ ነው የምፈልገው። እንደዚህ አይነት ሰው ነው እንዴ ለካሱ እንድትባል ነው የምፈልገው። በአንተና በህልምህ መሀል ያለው ክፍተት ተስፋ አለመቁረጥ ይባላል። ተስፋ አለመቁረጥ፣ ሌላ ነገር የለም። ሁሉም ሲወለድ እኩል ነው። በአንተና በህልምህ መሀል ያለው ተስፋ አለመቁረጥ ይባላል። ተስፋ እንዳትቆርጥ፣ ተስፋ እንዳትቆርጥ። ተስፋ የቆረጥክ ቀን ነው የምትሞተው። ተስፋ የቆረጥክ ቀን ነው የሚያልቅልህ። መውደቅ አይገለም። ኦኬ፣ መውደቅ አይገለም። የሚገለው ተስፋ መቁረጥ ነው። መቼም ተስፋ እንዳትቆርጥ። አላማህን አሳክተህ ከዛ እንገናኛለን። ሰብስክራይብ አድርጉ።